አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ ወይ? ስራ ፊያ ጤና እንዴት ይዟችኋል? ዛሬ ሲኒየት ሩዝ አብረን እንሰራለን። ሲኒየት ሩዝ ማለት ነው በክሬማ በዶሮ አድርገን ይሄው ሽንኩርቱንና ነጭ ሽንኩርቱን አቆላልጬ ትንሽ ሽንኩርቱ እዚህ ጋር ገባ ብሎብኛል። ያው እድሜ ለዩቲዩብ ስኮረኮር ሰው ቤት እንትን ስል ማለት ነው ሽንኩርቱን ረስቼው ትንሽ ገባ ብሎታል። ዞሮ ዞሮ ሽንኩርትና ነጭ ሽንኩርት እንደዚህ እናበስላለን። እዚህ ጋር ደግሞ ዝብዳ ነው የተጠቀምኩት። ዝብዳና ቀረፋ እነዚህ ያልተፈጩ ቅመሞች እነሱን አድርገን ለሩዙ ማብሰያ ማለት ነው። እዚህ ጋር ይኸው እንትን ብለናል። እዚህ ጋር ደግሞ እንትን አለኝ ዶሮ አለኝ ማለት ነው። ተቀቅሎ እንደዚህ በቀጫጭኑ ዝም ብዬ አጥንቱ ጋር ያላካኩት ማለት ነው። እዚህ ጋርም ፍልፍል ሮሚ ያለኝ። ተመልሰን እንመጣለን የኔ ወዶች። እሺ ወዶች ተመልሰን እንመጣለን። እንደምታዩት ማለት ነው እንደዚህ ሲግልልን ሩዛችንን ለቀበስ ለማለት እንጨምራለን ማለት ነው። ሩዝ ታጥቦ የተዘፈዘፈ ሩዝ አለኝ እሱን እጨምራለሁ ማለት ነው። እዚህ እሱን ጨምረን ትንሽ ብለውና ቀጥታ የፈላ ውሃ የመጨመር ማለት ነው። እዚህ ጋር ደግሞ የዶሮዬን ጨምሬ እያበሰልኩት ከዛ እዚህ ጋር ቅመሞች አሉ። እዚህ ጋር ቅመሞች ይሄው እርዳለ እዚህ ጋር እርዳለኝ። እዚህ ጋር ደግሞ በኋራት ኩርኩም የሚባለው ማለት ነው። ይሄ በኋራት ካሪ ማለት ነው። እዚህ ጋር እርድ፣ ይሄ በኋራት ካሪ፣ የተፈጨ ዝንጅብል፣ ቆንዶ በርበሬና ትንሽ ከሙን እነዚህን ነው የተጠቀምኩት። እነዚህን እንጨምራለሁ ማለት ነው። እነዚህን እንጨምራለሁ ትንሽ ጠብሰዋለሁ ማለት ነው። ትንሽ ጠብሰዋለሁ። ይሄው ሀባይቦች ሩዛችን በዚህ መልኩ ማለት ነው። አሁን እስከሚበስል ድረስ እንጠብቃለን። ጨዋችን አስተካክለን እስከሚበስል እንጠብቃለን። እዚህ ጋር ደግሞ ይሄው ዶሯችን እየጠበስን ነው። ከዛ ፍልፍል ሮሚ የከተት ነው እሱን እንጨምራለን ማለት ነው። እሱን ጨምረን አንድ ላይ እናበስላለን ማለት ነው። ይሄው ሀባይቦች እዚህ ጋር ማለት ነው እንትን ማጅና ጨው ማጅን ይሄው ጨምራለሁ። ከዛ ፈጠብ እያደረግ ትንሽ እናበስላለን ማለት ነው። እኔ እዚህ ጋር መረቅ አለኝ የዶሮ መረቅ ማለት ነው። እሱም ትንሽ ጨምርበታለሁ። እንደዚህ የዶሮውን ያበሰልኩበት ማለት ነው። ከዛ እንደዚህ አድርገን ትንሽ እናበስላለን ማለት ነው። እዚህ ጋር ውዶችዬ ድንች እኔ በኤር ፍራይ ትንሽ አብስየዋለሁ። ድንች ነው በትናንሽ የተከተፈ። እናንተ መጨመርም አለመጨመርም ትችላላችሁ ማለት ነው። እኔ ያለ ያው ትንሽ እንትን እንዲለው አሪፍ ነው ያበረክታልኝ ማለት ነው ጨምሬበታለሁ። ይሄ ትንሽ ደግሞ አብሮ ይበስላል። አብሮ እንዲበስል እንተዋለን። ሩዛችንም እየበሰለ ነው። ይሄው እየበሰለ ነው ዶሯችን ማለት ነው። ከዛ የምንፈልገውን ክሬም ነው ክሬም ጠብኽ እንጨምራለን ማለት ነው። ክሬም ጠብኻችንን እንጨምራለን። እዛ አድርገን እናበስላለን ማለት ነው። ክሬማችንን ብለን ጨዋችንን ቀማምሰን እናወጣለን ማለት ነው። ሩዛችንም እዚህ ይሄው እየበሰለ ነው እንላለን ማለት ነው። ይሄ ውዶችዬ በዚህ መልኩ ጨርሰናል። ዶሯችን በስሎ እሳት እናጠፋለን። እዚህ ጋር ደግሞ ሩዛችን እንደምታዩት በስሏል። በቂ እንትን ብሏል በስሏል ማለት ነው። ከዛ ሲኒያችን ላይ ነው የምናደርገው ማለት ነው። ከታች ሩዙ እናደርጋለን። ይሄ ውዶችዬ በዚህ መልኩ አዘጋጅተን ጨርሰናል። ይሄ የምታዩት ጥቁሩ እንትን ነው ምንድነው ስሙ? ቁርንፉድ ነው፣ ሌላ ነገር እንዳይመስላችሁ። እናንተ እኮ ስም ለማውጣት አንደኛ ናችሁ። እናማ ማለት ነው ይሄ ሩዜ እንደዛ አድርጌያለሁ። ከዛ በኋላ የሰራሁትን ስልስ ከላይ አረገዋለሁ ማለት ነው የኔ ውዶች። ይሄ ውዶችዬ በዚህ መልኩ አዘጋጅተናል። እንደዛ አድርገን ዶሯችንን ከላይ እንሸፍነዋለን ሩዙን ማለት ነው። ከዛ በኋላ ጁብና መዞሬላ ከላይ እንደዚህ ጁብና መዞሬላ እናደርግበታለን ማለት ነው። በዚህ መልኩ ይሆናል። ከለሩም ያምራል፣ እንደገና ደግሞ ጣዕሙም ይጣፍጣል ማለት ነው። ጁብና መዞሬላው ጋር ጓንት ለምን አለበሽም ትሉ ይሆናል እኮ እናንተ። እኛ ቤት ጓንት የለም እናቴ። እንኳን ጓንት ቀርቶና እና ለማንኛውም እጄ ንጹህ ነው። ከዋስ ለማንወጣኛ የታወቀ ነው። እና እንደዚህ አድርጌ ፍሩን ውስጥ ከላይ ብቻ ነው የምከፍተው ፍሩን፣ ምክንያቱም ሁሉም የበሰለ ስለሆነ ማለት ነው። ከታች ሙደሩ አያስፈልገውም ማለት ነው። ከላይ ብቻ ነው የምከፍተው።
እና የኔ ወዶች እንደዚህ እያደረጋችሁ አንዳንዴ ምን እንስራ ብላችሁ እንትን ሲላችሁ እንደዚህ እያደረጋችሁ አቅርቡ። ለማንኛውም ቆይ ገና ነን፣ መጨረሻውን አላየንም። ይቀጥላል። ከፍሩን ሲወጣ ደግሞ ከታች ብቻ ነው አሁን እኔ ፍሩን እንዳኩሽ እንትን እያልኩ ያለሁት ማለት ነው የኔ ወዶች። ወደ ፍሩናችን ቢስሚላ። ከላይ ብቻ ማለት ነው፣ ከታች ላለው ከላይ ብቻ ነው የከፈትኩት። ይሄንን ይመስላል። ሲበስል ደግሞ ተመልሰን እንመራለን። ይሄ ውዶችዬ ምሳችን በዚህ መልኩ ደርሷል። ይሄ እንደምታዩት ሩዛችን፣ ሩዝ በስንያችን ከላይ እንደዚህ ፊልፊል ሮሚ ለመልኩ እንዳምር ብዬ እንደዚህ አድርጌበታለሁ። ይሄንን ይመስላል የኔ ውዶች። እንደዚህ እያደረጋችሁ እየሰራችሁ ተጠቀሙ። ያምራል፣ አሪፍ ነው፣ ሞክሩት እና ውዶችዬ። ማን ነው እንደኔ በቃ ዛሬ ምን ልስራ በቃ ነገ ምን ልስራ ብሎ የሚጨናነቅ ማለት ነው። ሴትዮዋ ምንም ይሄን ስሩ የማትል ነገር ግን ምግብ እንዲሰራ ትፈልጋለች። ግን በቃ ይሄን ስሩ አትልም። አስቤዛ ያለቀ ደቀቅ አትልም። እና ማን ነው እንደኔ እንደዚህ የሚቸገር ማለት ነው የኔ ውዶች። ወላሂ ከባድ ነው ማለት እንደዚህ በቃ ይሄን አቅርቡ ብላችሁ እንደገና ደግሞ በቃ ራሳችሁ አስባችሁ እንደገና ደግሞ ከምንም በላይ ደግሞ ማለት ነው እንትን የሚለው ምንድን ነው ሰው ማለት ያገኙትን የማይበሉ የሰራችሁትን ማለት ያገኙትን ምግብ የሚመርጡ ሰዎች ሲሆኑ በጣም ከባድ ነው። እና ወዶችዬ ብቻ በጥቅሉ በጣም ከባድ ነው። በቃ ለምግብ የሚመርጡ ልጆቹ ሴቶቹ ልጆች የሚበሉትን ወንዱ ልጅ የማይበላ፣ ወንዱ ደግሞ የሚበላውን ሴቶቹ የማይበሉ ሲሆን ትንሽ ይከብዳል ማለት ነው። እንደኔ የምትቸገሩ ካላችሁ እና ከባድ ነው። ብቻ እንደው አላህ በቃ ይበለን። እዚህ ሰውየው ደግሞ ለብቻው ነው የሚሰራለት፣ አይበላም ማንኛውም ምግብ። ይሄው ለሰውየው ደግሞ እንደዚህ ዶሮ ጠበስ ትንሽ ከማማጠኑ ሽፍት ምናምን አድርጌ እንደዚህ አድርጌ ተጠብስለታለሁ። ብቻውን ነው አብዛኛው ነው የሚበላው። ነጭ ሩዝ ጋር ትንሽ አረግለታለሁ፣ ትንሽ 2 ማንኪያ እንደዛ መጥቷል። ብቻውን ነው አብዛኛው የሚበላው ማለት ነው። እና እንደዚህ ነው በቃ የሚመጣ አስቤዛ እንደዚህ ለ2 ወይም ለ3 አይነት ምግብ ስትሰሩት በ2 ቀን ምናምን ሲያልቅ አለቀ ማለቱ ላይ ይቅርታ አድርጉልኝና አለቀ ማለቱ ልክ እኔ ብቻዬን የምመገበው ይመስል የሆነ ይከብደኛል ማለት ነው። እና በጥቅሉ ከባድ ነው የሰው ቤት ሲባል አላህ ከዚህ በቃ ይበለን እና በሀገራችን ሰፊውን ርዝቅ ላይ ክፈትልን። ይሄ ነው የኔ ውዶች፣ የሚመስላል የዛሬው ምሳችን። አሁን ይሄ ምንም የለም፣ ዘይት የለው ምን የለው፣ በቃ ጨውና ትንሽ ቅመሞች ትንሽ ሳይበዛ እና ሽፍት አድርጌ እንደዚህ ነው የምጠብስለት ለደረቁ ማለት ነው። አይፈልግም፣ ዘይት አይበላም። እንደዚህ አይነት ምግብ እንደዚህ ክሬም ገብቶበት ጅቡና ገብቶበት ሊበላ ጭራሽ አይነካም ማለት ነው። እና ይሄ ነው የኔ ውዶች፣ ይሄንን ይመስላል የዛሬው ምሳችን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሀባይቦች ወዳችኋለሁ፣ አክብራችኋለሁኝ። በያለንበት አላህ ይጠብቀን። በሰላም ለሀገራችን አላህ ያብቃን። በሀገራችን ላይ ደግሞ ሀገራችንን ሰላም አድርገው፣ ቤተሰቦቻችንን ሰላም አድርገው፣ እኛንም ለሀገራችን አብቅቶ ርዚቃችንንም በሀገራችን አላህ ያድርግልን። ከዚህ በኋላ የሰው ቤት በቃ ይበለን። ያረብ ዱዓ አድርጉ። በእውነት ሁላችንም በየሃይማኖታችን ጸሎት እናድርግ። በቃ ይበለን የኔ ውዶች። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ የኔ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።